ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ እንደምታዩኝ የውላችሁ የፊት መታጠቢያ ቆንጆ ሳሙናዎች ከናቹራል ከኬሚካል ፍሪ የሆነ ሳሙና ይዤላችሁ መጥቻለሁ። ካስታወሳችሁ ሜቢ ቆይቷል። የፊት መታጠቢያ ሳሙና እኔ የምጠቀመውን አሳያችኋለሁ። ከኦሊቭ የተሰራ በጣም ሞዶ ሳሙና ብያችሁ ነበር። ይኸውላችሁ ይሄ ነው። በእውነቱ ላይክ ግሪን አረንጓዴ ከለር ነው። እዚህ ላይ ግን ቪዲዮ ላይ ነጣ ብሏልኝ። ዞሮ ዞሮ ይሄ ከኦሊቭ 98% ከኦሊቭ የተሰራ ነው። ራሱ ታጥባችሁ ልክ ቅባት እንዳረጋችሁ ነው ፊታችሁ ላይ ወዙ ማለት ነው። እንደ ሌላ እንደ ማንኛውም ሳሙና እንደዚህ ፊት ላይ ድርቅ ወይም ደግሞ ቆዳችንን ላይክ ጭምትርትር የሚያደርግ ነገር አይደለም። በጣም ወዛማ ልክ እንደታጠባችሁ በቃ ልክ ፊታችሁ ላይ ልስላሴውና እጃችሁና ፊታችሁ በጣም የሚገርም እንትን ነው ያለው። ከዚህ እኔ የገዛሁት ትርኩሾች ሱቅ ውስጥ ነው። አሁን ግን በአጋጣሚ ሴበር የሚባል ሱቅ ውስጥ አግኝቼዋለሁ ማለት ነው። ስለዚህ እዛም አታጡትም፣ ትርኩሾቹም ጋርም ታገኙታላችሁ። በአጋጣሚ ደግሞ አሁን ይሄን የማሳያችሁ የአጃ 100% ከአጃ የተሰራ ለማንኛውም ቆዳ የሚሆን ኤክስፍሎት የሚያደርግ ፊታችንን ብራይት የሚያደርግና ቆዳችን ይሄ ፖርሳችንን ሽሪንክ የሚያደርግ ነው የሚለው። እንግዲህ ጽሁፉ በጣም የወደድኩት ደግሞ ይሄን ማለት ነው። ሳየው አነበብኩት። ኦፍኮርስ ኤክስፍሎት ያደርጋል፣ ብራይትነስ ይሰጣል ይላል። ዋይኖት ብዬ ገዛሁት። ይሄኛው ደግሞ ግሬፕ ፍሩት ዊችስ ምንድን ነው የሆነ የብርቱካን አይነት ዘሩ ሆኖ ኮምጣጤ ነው መሰለኛ የምንለው ከዛ የተሰራ ነው እና ሽታው ራሱ ልክ እንደ ሎሚን አይነት ሽታ ነው። ሎሚን አይነት ሽታ ነው የሚሸተው። ይሄ ደግሞ ከሚገርማችሁ ምንድን ነው የሚለው ጽሁፉ ማለት ነው ከማንኛውም ጀርም ከባክቴሪያ የሚከላከልልን ነው ማለት ነው። እና እንግዲህ ፊታችን ደግሞ የኛ አይሸፈንም፣ ውጭ ነው ሁሉ ጊዜ የሚውለው። እጃችንና ፊታችን ደግሞ አይለያይም። ሁሌ የሆነ ነገር ነክተንም አውቀንም ሳናቅ ፊታችንን በሆነ ሰበብ ብቻ እንነካዋለን። ሳናቅም አቀንም ወይ አይናችን ያሳከናል፣ አፍንጫችን፣ ጉንጫችን፣ በቃ እጃችን ብቻ ከፊታችን አይለያይም። እና እጃችን ደግሞ በጣም ብዙ ነገር ነው በቀን የምንይዘው ማለት ነው። ትሬን ውስጥ፣ ባስ ውስጥ ወይም ደግሞ ሱቅ ውስጥ ገብተን እቃዎች እናያለን፣ ልብሶች፣ ምግብ ራሱ ውሃ የምንገዛው ቦቱል እኛ ብቻ አይደለም ያን እቃ የምንነካው። ከኛ በፊት በጣም ብዙ ሰው ነክቶታል። በቀን በጣም ብዙ ሰው ነው የሚነካው። አትጠይቁን፣ ስናስበው ብቻ ስታስቡት። ስለዚህ ያ ሰው ደግሞ ምን ነክቶ እንደሆነ ያን እቃ የነካው እግዚአብሔር ይወቀው። እሱን የነካውን አናቅም እንደነካው ብቻ በጣም ብዙ ሰው እንደሚነካው የታወቀ ነው። ያን ሳናቀው እኛ ደግሞ ነክተነዋል። ከገዛነውም ገዛ ነው፣ ካልገዛነውም በኦልሬዲ ነክተነዋል። ያን እቃን ፊታችን ወስደን በእጃችን ሳናስበው አፍንጫችን ስንጠርግ፣ አይናችን ሲያሳከን፣ ወይ ጉንጫችን ወይ ሲያልበን በቃ እጃችን ፊታችን ላይ ነው። ያን እንዳለ ፉል የሆነ ጀርሙን ወስደን ፊታችን ላይ እንለጥፈዋለን። ይሄ ሳሙና ለዛ ይከላከልናል ማለት ነው። ጀርም እንዴት ብሎ ከየት መጣ ምናምን ደግሞ ልንል እርግጠኛ ነን፣ ሁላችንም እናውቀዋለን። ኤንቫይረመንቱ ብዙ አይነት የፔትሮል አለ፣ የመኪናው፣ የፋክተሪ፣ የሬስቶራንት፣ የሆቴሎች፣ የላውንደሪዎች፣ የቤቶቹ በሙሉ እንዳለ ጭሶች ምናምኖች ኤር ላይ ነው ያለው። በቃ አይታይም ባይን፣ ግን ኦፍኮርስ በሙሉ እንዳለ በፊታችን ውስጥ ይገባል ማለት ነው። ቢኮዝ ፊታችንን ስለማንሸፈን ማለት ነው። ስለዚህ በዚህ ምክንያት ባክቴሪያ ሊያገኘን ይችላል ማለት ነው። ስለዚህ ፊታችንን ሜካፕ አርገን ውለን ኦፍኮርስ ግዴታችን ነው። ማታ ስንመጣ ሳንታጠብ አንተኛም። ግን አንዳንዴ የምንሰንፈው ሜካፕ ለማናደርግ ሰዎች አይ ፊቴ ንጹህ ነው ኢትስ ኦኬ ብለን እንተኛለን። ከስራ መተን ደክሞንም ቢሆን በቃ ግን ጠዋትም ማታም ፊታችን ብንታጠብ ጥሩ ነው። ምክንያቱም
የማናያቸው ጀርሞች በእንደዚህ አይነት ሁኔታ ቀጥታ ወደ ፊታችን ይገባል ማለት ነው። ስለዚህ ፊታችን ጥውልግ ይላል፣ ቆዳችን እየተበላሸ ይመጣል፣ ከለር ይሆናል። በቃ በቆየ ቁጥር በቃ በቀን በቀን እንደዛ ቢልድ እያደረገ ጀርሙ ባክቴሪያው ፊታችንን ቆዳችን በቃ ከሌላው ሰውነታችን ተለይቶ ፊታችን ጭንቅ አይችልም። ቶሎ ደግሞ የሚወድቀው ፊታችን ነው። ስለዚህ ፊታችን እንደዚህ አድርገን ለመንከባከብ ሙልጭ አድርገን ጠዋትም ማታም ለብ ባለ ውሃ ፊታችን ጥብ ማለት አለብን። ምክንያቱም ብዙ ጀርም ስላለ ማለት ነው። በአይን የማይታይ ጀርም ስላለ፣ ስለዚህ እንደዛ አድርገን መታጠብ እንችላለን እንዳንሰንፍ ማለት ነው። አሁን በናቹራል ወይ ሜካፕ የለኝም ፊቴ ላይ ብዬ ለጥ ልበል እንላለን። አንዳንድ ጊዜ ስንሰንፍ ባንሰንፍ ጥሩ ነው። የማይታይ ባክቴሪያ ስላለ ፊታችን ውስጥ ታጥበን ብንተኛ ጥሩ ነው ለማለት ነው። እና የእነዚህ የሶስት አይነት ሳሙናዎች እንደ ማንኛውም ሳሙና ላይ የተለያዩ ሳሙናዎች አሁን ባገኘነው ልንታጠብ እንችላለን። ዳትስ ነው ጉድ። ዶቭ አሁን እኔ በጣም ወደው ሳሙና ነበረ፣ ግን ሳየው እስ ነው ጉድ። ከታጠብኩ በኋላ ፊቴ እንደዚህ ጥብቅ አርጎ ነገር በቃ ጭምድድ አርጎ ነገር ይይዘኝ ነበረ። ይሄኛውን ኦሊቭን እስካገኘሁ ድረስ ከማግኘቴ በፊት በዛ ጠቀም ነበር ማለት ነው። ይሄኛውን ካገኘሁ ግን በጣም በቃ ስትታጠቡት ብትውሉ በጣም እንዴት ደስ እንደሚል ልስላሴው በቃ እጅ ራሱ እንዴት እንደሚያሳምር። ስለዚህ ይሄ ሳሙና ተጠቀሙት። ኦሊቭ ማይ ፌቨሬት እና ይሄኛው ደግሞ ሌመን ነው የሚለው። በጣም ያው እንዳልኩት ቆዳችን ጥርት ነው የሚያደርገው። እነዚህ ሳሙናዎች ሁሉ አሁን የምነግራችሁ ምንም አይነት ኬሚካል የሌለበት ለማንኛውም ቆዳ የሚሆን ለሴንሲቲቭ ስኪን እንደዚህ ያሳከኛል። በተለይ ሽታ ያለው ሳሙና አሁን እኔ ሽታ ያለ ሳሙና አልወድም፣ ምክንያቱም የሆነ ነገር ያሳከኛል ነገር። ስለዚህ እንደ እኔ አይነት ፊት ካላችሁ እነዚህ ሳሙናዎች በጣም ተመራጭ ነው። ሞክሩት፣ ግዙት። አንዳንዴ ኦፍኮርስ የሁላችንም ለእኔ የተስማማ ለእናንተ ላይ ስማማችሁ ይችላል። ግን እርግጠኛው የምነግራችሁ ይሄ 100% ከአጃን የተሰራ ካለ በቃ ምንም አልቀላቀሉም። ዳት ሴት ከኦሊቭ ካሉ ደግሞ ኦሊ 98% ከሆነ ደግሞ ዋይ ኖት። ስለዚህ ተጠቀሙት። በጣም 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 እዚህ ላይ የምስቀው ምንድነው ኩል ምናምን ተለቅልቀን ዝም ብለን ደከመን ብለን ከተኛን ምናምን እያልኩ ነው። ኦቨርሌይ አርጌ ነው አሁን ድምፄን እንትን ያልኩት እንጂ ያኛውን ብሰሙት ትስቁ ነበር እናንተም። አሁንም ልሳቅ ያልኩትም ማለት ነው። ስለዚህ ይሄ ሳሙና በጣም 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 ነው የሚጠቅማችሁ። ግዙና ተጠቀሙ። ያለበትን ቦታ ነግራችኋለሁ። ስሙን ከፈለጋችሁ ደግሞ ስሙን እጽፋለሁ ዲስክሪፕሽን ቦክስ ላይ ፕሊዝ። ከዚህ በፊት አሁን የሆነ ሰው ደግሞ ሜሴጅ ላይ ጽፏል፣ ሁሉን ነገር አልጻፍሽም ምናምን። እኔ ሁል ጊዜ ዲስክሪፕሽን ቦክስ ላይ ሳልጽፍ የምለቃቸው ቪዲዮዎች ውዛአውት ኤክስፕሌን ሳላረግ በፍጹም ዲስክሪፕሽን ቦክስ ላይ የሚነካው አነካኩን ካላወቃችሁ